እንደውም አንድ ንግግሮት ላይ የመነኩሴ ሀብታም የባለትዳር ድሃ አይጸድቅም ሲሉ ነበረ። ካገኘሁት አይቀር ምን ማለት ሆኖ? የመነኩሴ ሀብታም አይጸድቅም ማለት ሀብቱ እግዚአብሔር ስለሆነ ምድራዊ ሀብት ከያዘው ለመጽደቅ አያበቃውም ነው። ምክንያቱም የመነኩሴ ሀብቱ እግዚአብሔር ነው። ሀብትን ሲተው ነው መንንም የሚባለው። በሀብቱስ ድሃ ጓለማውታ የተራቡ የተጠሙ ቢያግዝበት ምክንያት ይሆናል። ምክንያት ይሆናል። ወደ ዓለም ለመመለስ ገንዘብ ለመሰብሰብ ተመስጦን ለመተው ምናኔውን ለመዘንጋት ምክንያት ይሆናል እንጂ ራሳቸውን ገዝተው ከገዳማዊ ሕይወት አንፃር በቅተው ዓለም የማያሸንፋቸው ሆነው መተው የሆነ ነገር ቢያደርጉ እሱ ምንም ላይሆን ይችላል። ግን ገና ፍቅር ነው ሳይጠፋላቸው መጽዋች መሆን ይከብዳል። ገንዘብ ማለት በባህሪው አሳጭ ነው ራሱ ዝም ብሎ። ለዛ ነው ኪስ እንኳን ማያዘጋጁት መነኮሳት ለዛ እኮ እንዳይዙም ጭምር ነው ልብሳቸው ላይ። አዎ እንዳይዙም ጭምር በጥንቃቄ ነው የሚኖሩት። ትክክለኛ ምናኔው የገባው ሰው ከገንዘብ አንፃር ከዓለም አንፃር ራሱ በቀዳህ አድርጎ ነው የሚቆጥረው። የሚስማማው እሱ ነው። በነገራችን ላይ ለምንኩስና የኪሱ በጣም ወርቅ ሐሳብ ስለሆነ ብዬ ነው። እኔም አሁን ማያቸው መነኮሳት ጥቁር ሰፊ ቢጫም ሊሆን ይችላል የሚለብሱት። እዚህ ጋር ያለው አንድ መጽሐፍ ራሱ እንደሚያስገባ ነው። እንግዲህ መጽሐፍ ነው ብዬ በበጎ ልተረው ሌላ ነገር ይገባበት አይገባበት። በዚህ ያለውም ደግሞ ራሱን የቻለ አኩፋዳ የሚያካክል ነው። እንዴት ነው መቼ ነው ኪስ የሌለው ነገር ሲል የሚለብሱት ብዬ ነው። አዎ ትርጉም ካለ እንግዲህ ገዳም ያሉትን ብናያቸው አይሻልም? እነሱ ናቸው መነኮሳት ሆነው የሚኖሩት። ምክንያቱም ልብሳቸውን መቀየር ያልቻሉ በዛች ላይ በትህርምታቸው የሚኖሩ ክርስቶስን በማገልገል ጽንቶ የሚኖሩ አሉ። እና አሁን ከቅድመ ምናኔ ከተበላሸው አንፃር ዝም ብሎ ዓለም ስትንቃቸው ገብተው ከዛ ደግሞ ዓለም የምትቀበል ስትመስላቸው የመጡ ምንኩስናውን እንደሚያበላ አይነት ዲግሪ ቆጥረው በዛ መልክ የሚኖሩ ደግሞ የዋሃን አሉ። ይሄ ትልቁ አንዱ ፈተና ነው። ስለዚህ አሁን ከመነኮሳት አንፃር ስንመለከት አሁንም ቅድም እንዳልነው በተጋድሎና እውነተኛይቱን ቤተክርስቲያን በውስጥ በማገልገል የበለጠ ገዳማዊ ሕይወትን የሚኖሩ በጣም ብዙ ደጋግና ብፁዓን አሉ። በዚህም ዘመን ቢሆን ገዳማቸውን ጠብቀው በተጋድሎ የሚኖሩ ለነዚህ ክብራለን ማለት ነው። ከዛ በተረፈ ደግሞ በገዳም መኖሩ በጣም ስለሚፈትን ከፈተናው አንፃር በቃ ከዛ ካለው ፈተና ደግሞ ሸሽተው ከዚያ ፈተና ሸሽተው ወደ ገዳም ከዛኛው ፈተና ደግሞ ሸሽተው ወደ ዓለም ሲመጡ የሚገጥማቸው ደግሞ በጣም ፈተና ያለባቸው ደግሞ አሉ። እነዛ አሁን ቤተክርስቲያንን ከማዋረድ አንፃር በጣም ትልቁ ሚና የሚጫወቱ ናቸው። በእነዚህ መካከል ግን አንዳንዶቹ በውስጣቸው ምንፍቅናም ሊኖርባቸው ይችላል፣ አይታወቅም። ምንኩስናን ዝም ብሎ እንደቀል ብቻ አድርገው የሚኖሩ ይኖራሉ። ቀደም ያው ዋናዎቹን እውነተኛ ምንኩስናን የሚኖሩትን እንደተናገርን ሁሉ በእውቀት ደረጃም በህይወት ደረጃም የታመኑ በየገዳሙ አሉ። ከዛ ግን በተረፈ ግን በዓለም ላይ ሰው ሁሉ እስኪጠላቸው ድረስ ምንኩስና ይሄ ነው ብሎ በጣም ከኦርቶዶክስ ቤተክርስቲያን ሳይቀር እየኮበለለ እንዲወጣ የሚያደርግ ደግሞ በጣም አደገኛ የሆነ ህይወት የሚኖሩ ደግሞ አሉ። ይሄን አሁን ቤተክርስቲያን በመነኮሳት አንፃር እየተፈተነች ነው የሚያስብለው። ምክንያቱም መነኮሳት ሊኖሩ በተፈቀደላቸው ቦታ ሲኖሩ ህዝቡ አይፈተንም። በመነኮሳት በኩል ያለው ፈተና ይቆማል ማለት ነው። ምንም ቢፈተን እንኳን እግር ብረት እየታሰረ ቢኖር ትክክለኛውን የክርስቶስን መንገድ ይከተላል። ይሄ ነው። እዚህ መጥቶ ምእመናን መደናገር አይሆንም። ራሱም አይወድቅም፣ ራሱም አይፈተንም። በመብልና በመጠጥ ምክንያትም አይሸወድም።